ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እስከ መጨረሻው አብራችሁኝ ቆዩ። እርግማን ይደርሳል። በልጅነቴ ብዙ ተረግሜያለሁ። ፈጣንና ንቁ መሆኔ ለሰፈርተኛው እርግማን ዳርጎኛል። የፈለገ ቢረግሙኝ ግን እኔ ምላሽ አላጣላቸውም ነበር። አይ ባጭር ያስቀር አያሳድገ ብለው ሲረግሙኝ በተኩ ጫማ እራመዳለሁ ብላቸው ነበር። መኪና ይብላ ሲሉ ከረገሙኝ ግራ ቀኝ አይቼ እሻገራለሁ፣ ዳርዳሩን ሄዳለሁ ስላበግናቸው ነበር። ለእያንዳንዱ እርግማናቸው አቻ ምላሽ ሰጣቸዋለሁ። በጣም ይበሽቁ ነበር። ከልጆቻቸው ጋር እንድጫወት እንኳን አይፈልጉም፣ እንዳላበላሽባቸው ሰግተው ነው። ልጆቻቸው ግን በጣም ይወዱኝ ነበር። ብዙ ነገር አስለምጃቸዋለሁ። ያው የሰፈሩ ሰው የማለማመዳቸውን ነገር እንደ ዱርዬነት ነው የሚቆጥረው። አሁን ማን ይሙት ብስክሌት እንዲጋልቡ ማለማመድ ዱርዬ ያስብላል? ጆተኒ መከተብ ያስወግዛል? ይገርሙኛል። ከ3 10 ዓመታት በኋላ ትዳር መስርቼ ጎጆ ቀልሼ መኖር ከጀመርኩ በኋላ ግን የልጅነት ጊዜን በብርቱ ማስታወስ ጀምሬያለሁ። የዘነበብኝን የእርግማን ዶፍ አሰላስላለሁ። በተለይ አንደኛው እርግማን አይምሮዬ ላይ ይመላለሳል። አንድ የሰፈራችን እናት አንተ የተረገምክ ሂድ እስቲ ከቃሲም ሱቅ ሻማ ይዘህልኝ ና በማለት ሊልኩኝ ሲሞክሩ አጠያየቃቸው ስላበሸቀኝ እምብያው አልኳቸው። እንዲህ ሰፈሩን እንዳቃጠልክ የምታበገን ሚስት ይስጥህ ሲሉ ይረግሙኛል። በወቅቱ ምናልባትም ለተሰነዘረብኝ እርግማን አቻ ምላሽ ያልሰጠሁበት አጋጣሚ ይህ ይመስለኛል። ትዳር ከመሰረቱ በኋላ ያገባኋት ሚስት ቀን በቀን ስታቃጥለኝ በልጅነቴ ከተረገምኩት ጋር እያመሳከርኩ ተክዛለሁ። የምር እርግማኑ ሰርቷል እንዴ ስል መጠየቅ ጀምሬያለሁ። ይህ ብቻ ሳይሆን ሌሎችም እርግማኖች ህልው ሆኗል እንዴ? ለምሳሌ ባጭር ያስቀርህ የሚለው እርግማን ቢያንስ በቁመቴ ተከስቷል። ቁመቴ ለመሬት የቀረበ ነው። መልከ መልካም ሆኜ ሳለ በቁመቴ ማጠር ምክንያት ሞዴልም የፊልም ተዋናይም መሆን አልቻልኩም። መኪና ይብላ ብዬ የተረገምኩትም እስካሁን አልደረሰብኝም። በእርግጥ የትራፊክ አደጋ ባይደርስብኝም መኪናም ሆነ መንጃ ፈቃድ የሌለኝ መሆኑን ሳስተውል እርግማኑ በከፊል ሰርቶ ይሆን እንዴ ስል እጠይቃለሁ። ለነገሩ መኪና ይብላ እንጂ መኪና አይኑር ብለው አልረገሙ። የምታበግን ሚስት ይስጥ የሚለው ግን በደንብ ደርሶብኛል ባይ ነኝ። ሚስቴ ምላሷ ይጋረፋል፣ ኩርፊያዋ ያስፈራል፣ ብስጭቷ ያስበረግጋል። ግን ባለፈ እንዳወጋ ነው ጋብቻ የኋላ ማርሽ የለውም። አንድ ያገባትን ሚስት መፍታት አልሻም፣ ከነግሳንግሱ መኖር መርጣለሁ። ብዙ ሰዎችን ስለዚህ ጉዳይ አማከርኳቸው። ይህ እርግማን ለማርከስ የረገሙኝን እናት አግኝቼ ይቅር እንዲሉኝ መማፀን ሁነኛ መፍትሄ መሆኑን መክረውኛል። ተወልጄ ካደኩበት አካባቢ ቤት ስለቀየርኩ እኛን እናት ለማግኘት ወደ ቀድሞ ሰፈሪ መመለስ ነበረብኝ። ቤታቸው ደረስኩ። ያኔ የኮሽ ማጥር የነበረው አሁን በቆርቆሮ ታጥሯል። መግቢያውም የብረት በር ተገጥሞለታል። አንኳኳ። በልጅነቴ ትውስታ ማህደር ውስጥ የሌለች የማላውቃት ሴት በሩን ከፈተችልኝ። የመጣሁበትን ምክንያት ነገርኳት። ሴትዮዋ ከጥቂት ዓመታት በፊት በህመም ህይወታቸው እንዳለፈ አረዳችኝ። አዘንኩ። ልክ እንደ ቅርብ ሰው ሞት ስቅስቅ ብዬ አለቀስኩ። እርግማኑ ከሴትዮዋ ጋር አብሮ ግብዓተ መሬቱ መፈጸሙ እውን መሆኑን አረጋገጥኩ። የሚስቴ ወደር የለሽ ጭቅጭቅ፣ የት ገባ የት ወጣ ቁጥጥር፣ አመክንዮ ቢስ ቅናት፣ እህል ውሃ የማይለው ምግብ፣ አይገመቴ ባህሪዋ ትዝ ሲለኝ አምርሬ ያነባው። እውን እርግማን ይደርሳል?